በጣም የሚገርማችሁ ግን በዚህ መሀል ምን አለ ልጅ ያው ይዤ ነው የምሰራው እና እኔ 2 ዓመት ነው ያጠባሁት ልጄን የመጀመሪያውን ልጄን እና በመሀል አጠባዋለሁ። ከዛ ተሸክሜ ካለቀሰ ተሸክሜው ነበር የምሰራው ማጥባው ምናምን ነገር ብዙ አይነት ፈተና የምታዩት በልጅ ላይ ነው። ያው ልጃችሁም እናንተም ትጎዳላችሁ። ግን ጡት የሚጠባ ከሆነ ልጅ እናንተ ናችሁ የምትጎዱት። እሱ በደንብ ይጠባል፣ እናንተ ግን ትጎዳላችሁ የበለጠ። ያ እንዳይሆን በጣም ከኔ ያየሁት ድክመት ምንድነው አልበላም ነበርና አሁን ላይ አፕታይት ተዘግቶ እንዲቀር ያደረገኝ አንዱ ያን የተጎዳሁት አልበላም ነበርና አፕታይቴን ዘጋሁትና እንደዛ እንዳታደርጉ እንደ ምክርም ጭምር ማለት ነው። እየበላችሁ ነው የፈለገ ቢሆን እየበላ የሆነ የሚጠጣ ነገር ይዛችሁ እየበላችሁ ምን እያላችሁ ልጃችሁንም ይዛችሁ ስራችሁንም መስራት በጣም ሲምፕል ነው። ምንም የሚከብድ ነገር የለውም። እኔ ግን ራሴን የጎዳሁት አልበላም ነበርና ማጥባት ብቻ ስለሆነ ትንሽ አንዳንድ ህመሞች ምናምን ጀማመሩኝና ያን ህመም ያው ሕክምና መወሰዱ ከዛ በኋላ እሱን እየተቋቋምኩ ነው። ብቻ ከስተመሮችም ይሄን ጠባብ ቤት ብንቀይር ወደ ቤተል ቢወጣ ምናምን አሉ። እሺ ብዬ ቴሌግራም ላይ ከስተመሮቼን ጥያቄ ጠየኳቸው። የመረጣችሁበት ቦታ ድምጽ ካገኘ እኛ በቀጥታ እዛ ብራንች የመክፈት እቅድ አለን ምናምን ብዬ ለቀኩኝ። አብዛኛው ከስተመር ቤተል አለ። ቀጥሎ እንደውም 22 ነበር የተባለው። ቤተል በተባለው መሰረት ግን የቤተሉ ስላሸነፈ ቤተል ላይ ከፈትን ማለት ነው። ቤተል ላይ ስንከፍት ያው ጓደኛዬ ወይም ከስተመሪም ጭምር ናት እና እሷ ቤተል ላይ አግኝታ ነይ ብላኝ ነው ሄጄ ያየሁት። ተስማማው። እዛ ላይ የምታውቁን ቬጋስ ህንፃ ላይ የምታውቁን እዛ ተከፍተው ወደዛ ሄድን ማለት ነው። ከዛ በኋላ ደግሞ ቬጋስ ህንፃ ገባች። እሱኛው እንትን ብሎ ወደ ቬጋስ ተሸጋገርን ቤተል ላይ። ያንም የነበረው ሁኔታ አሪፍ ነበረ ምናምን። ቬጋስ ላይ ደግሞ አንድ መጋዘን ነበር የሚመስለው እንደምታውቁት። ወንበሮቼን ይዤ ነው ቀጥታ ሄድኩት። ምንም የተገዛ ሌላ ወንበር የለም። አንድ ለካክስም እዛ ቤት አስገብቼ ስለነበር በፊት ላይ የምንሰራው 40 ደቂቃ 20 ደቂቃ እየተቆየ መታጠብ ነው እንጂ በፍጹም ካክስና እንትን አንጠቀምም ነበር። እስከ 40 ደቂቃ ቆይቶ እሱን ነው ሪከመንድ የማደርገው። ነገር ግን በአየሩ ብቻ ጠፈፍ እንዲል ማለት ነው እና ትሪትመንቱም በአየር ብቻ አብዞርብ እንዲያደርግ ነበር ሪከመንድ የማደርገው። ግን አብዛኛው ከስተመር ደግሞ ሰዓቱን መጠቀም እፈልጋለሁ፣ ሰዓታችንን መጠቀም እንፈልጋለን እንዲህ ቢሆንስ ሲሉ ጉዳቱን ቼክ አደረግኩኝ። ብዙም ጉዳት የለውም፣ ግን ጥቅሙ ያ ቢያመዝንም ይሄም ጥቅም እንዳለው ሳቅ ደቂቃዎቹ ምናም በደንብ እንትን አልኩኝ። ዲቴል ገባሁበት፣ አነበብኩኝ በደንብ። ከዛ በኋላ ወደ እዚህኛው ሄድኩኝ ማለት ነው። የሚፈልገው ያን እንዲጠቀም እየመጣ የሚፈልገው ደግሞ ይሄን እንዲጠቀም አደረግኩኝ። ስቲሙም ካክሱም በስነ ስርዓት ገባ። በስነ ስርዓት መስራት ጀመርኩኝ ማለት ነው። ፎን አድርገን አንዳንዴ ምን እናደርግ ነበር አለች የፎን ማስገቢያዋ። ፎን ከስር ሰክተን በፎን አማካኝነት ጠፈፊል ነበር አንዳንዴ። ከዛ ግን እሱንም ትተን ካክሳችንን አስገብተን ካክሳችን ውስጥ የተወሰኑ ደቂቃዎችን በ40 ፓወር 15 ደቂቃ ብቻ ጠፈፍ እንዲል። እንዲሁም እቺ አለዊ ጥቅለላ የምትባለዋን ታውቋታላችሁ። እኛ ሁሌ የምንጠቀመው እሱን ነው እና እሱ ተጠቅልሎ ካክስ ገብቶ የተወሰነ ደቂቃ ቆይተው እንዲሰሩ ተደረገ። ከዛ አሪፍ ፍጥነት አመጣ፣ በጣም አሪፍ። እንዲሁም ለውጡ ምንም አይልም። ይህን ያህል ሰግቼ ነበር ለውጡ ላይ፣ ግን በጣም አሪፍ ነው ማለት ይህን ያህል ብዙም አይደለም ልዩነቱ። ከዛ በዛው ቀጠልን። ከዛ በኋላ ግን ከስተመር ጭራሽ ከዛ መጋዘን የሚመስለው ቤት ላይ ሰፍቶ እንትን ጠቦት ውጭ ላይ ወረፋ መጠበቅ ሲጀምር አሁንም ከአቅም በላይ ነው ብለን እዛች ቤት ላይ ነው ባይዘው እኔ የ15 ቀን ይቀራኝ ነበር ለመውለድ። ልክ እንደተከራየው የ9 ወር ከምናምን እርጉዝ ነኝ። 15 ቀን በጣም ወረፋ እየበዛ ነው። በ15 ቀኑ እንደገባሁኝ አንድ ልጅ ነው ያለችኝ። አንዷ ልጅ ከኔ ጋር እየሰራች ባለችበት ሰዓት ያው ምጤም መጣ።